ሰላም እንድርቺ እንዴት ናችሁልኝ? ዛሬ ጉራጌ ሚጥሚጣ ነው የምናዘጋጀው። በጣም ነው የሚጣፍጠው። ለክትፎ ለተለያየ ነገር ተጠቀሙበታላችሁ። በጣም ነው የሚጣፍጠው። ሚጥሚጣችን በጣም ነው የሚያምረው። እንደምታዩት ለቅመን ፀሐይ ላይ እናደርቀዋለን። ከዛ በኋላ ያው ቅመሞችን ነው የምንጠቀመው። ሚጥሚጣው ግን በደንብ ለቅመን ማድረግ አለብን ማለት ነው። ኮረሪማ 1 ኪሎ ነው የተጠቀምኩኝ። ለ1 ኪሎ ሚጥሚጣ 1 ኪሎ ኮረሪማ፣ ግማሽ ኪሎ ጨው። ያው እንደምታዩት ነው ኮረሪማ ተፈልፍሎ ያው ብዙ ነው በጣም ኦልሞስት እኩል ማለት ነው ከእንትኑ ጋር ከሚጥሚጣው ጋርና ግዴታ ኮረሪማ መብዛት አለበት 1 ኪሎ። ከዛ ጥቁር አዝሙድ ትንሽዬ ያው እንደምታዩት ግማሽ ሲኒ የሚሆን እንጠቀማለን። ከዛ ነጭ አዝሙድ 1 ሲኒ ነው የተጠቀምኩት። ከዛ ኮሰረት ትንሽ እንደምታዩት ያው ኮሰረት ይሄንን ይመስላል። እዛ በኋላ እነዚህ ቅመማ ቅመሞችን ደባልቀን ቀላቅለን ማለት ነው። ያው እዩት ሚጥሚጣውን ከተለቀመ በኋላ እንዴት እንደሚያምር ከቅመሞቹ ጋር ቀላቅየዋለሁ። በጣም ደርቋል። እናስፈጨዋለን ማለት ነው። አመሰግናለሁ። ወዳችኋለሁ።